ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ብዝዝት ይበልልን። በያላችሁበት ሰላማችሁ ብዝት ይበል። ከሀገርም ውጭ ያላችሁ ከሀገርም ውስጥም ያላችሁ እንዴት ናችሁ? አለን ከኔ ጋር ሁሉም ሰላም ነው። የአደራ የሚለውን ተከታታይ ድራማ ይዤላችሁ መጥቻለሁ። እንደምታዩት ምስኪኗ ደግሞ እዚህ ታሳዝናለች። ይቺ ቃል የሚላት ደግሞ ውይ እንዴት እንደምታናድደኝ ልነግራችሁ አልችልም። ያቺ ደግሞ መናገር ፈለገች ማለት ነው። ያው እናት መሆኗን አታውቅም፣ ግን እነዚህ ከወንድሟ ጋር ተመሳጥሮ ማለት ነው የሚያደርጉት ድርጊት በጣም ይዘገናል። እሷ ደግሞ በደብዳቤ አድርጋ በደብዳቤ መልኩ ለመስጠት ፈለገች፣ ግን አልተሳካላትም። ግልጽ አድርጋ ለመናገርም ደግሞ በህይወቷና በእናቷም ደግሞ ፈራች ማለት ነው፣ በፍቅረኛዋ። አጋጣሚ ደግሞ ያሳደገቻት የምትወደው እናት ናት። ደስ ይላል። ያው አልነገሯትም እናቱ መሆኑን። ያው እሷና እሱ ያውቃሉ፣ አልተናገረችም። ለምን? ያኛውም ስራ አስፈራረው ማለት ነው። ከዚች ከቃል ጋር ተመሳጥሮ ስለሚያስፈራረው መናገር አልፈለገም ማለት ነው። እሷ ደግሞ እዚህ ልጇን እንዳጣች ነው የምታውቀው። እሱ ደግሞ እናቱ መሆኑን ያውቃል። ያው በሌላ ቋንቋ ይነግራታል፣ ግን ያው ለሱ ጥሩ ነው። እሷ ደግሞ ልጁን መሆኑን አታውቅም ማለት ነው። ያው መፋቀር ይችላሉ። እሷም ስላልወለደቻት ያሳደገቻት ስለሆነ ችግር የለውም። ግን ያቺ የፍቅር መቀስ ሆነችባቸው ማለት ነው። የፍቅር መቀስ በቃ ልጁን ነው ስለምትፈልገው በቃ ልታቋቁማቸው አልቻለችም ማለት ነው። በዛ ፎቶ ታነሳታለች። እሷም ደግሞ ይሄ ህሌናዋ አላርፋ ለመናገር ፈለገች። እንዴት አድርገው ከወንድሟ ጋር ሴራ እንደሚያረጉባት ሊገሏትን በመርዝም ሆነ በምንም በሁሉ ነገር ያጠቋታልና ዝም ማለት አልቻለችም ማለት ነው። አንድ ሰው ዝም ማለት አይችልም። አዎ በእናንተ ቦታ ብትሆኑ አንድ ሰው እየተበደለ ወይም ሌላ ሰው መጥፎ ነገር እያደረገው ዝም ማለት አትችሉም። በራሳችን ይሄ እንደ እውነት አስተማሪ ነው። ዝም ማለት አይቻልም ማለት ነው። ህሌና እሺ አይልም። እሷ ደግሞ በሌላ በኩል ለመናገር ፈለገች፣ ግን አልተሳካላትም። በቃ ምንም ሊሳካላት አልቻለም። አንዴ በሌባ ትጠረጥራታለች። ያቺ ደግሞ እየተከታተለኝ በቃ ውይ በጣም ነው የምታናድደኝ ይቺ ቃል የሚሏት ማለት ነው። ያው ለገንዘብ ብላ ስለመጣች ምንም ርህራሄ የላትም ማለት ነው። ስለ እናት ወላ ስለ ምን የወደደችውን እና የፈለገችውን በእጇ ማስገባት ነው የምትፈልገው። ገንዘቧንም ያችን መውሰድ፣ ይሄኛውንም ደግሞ ፍቅረኛዋንም መውሰድ ነው የምትፈልገው። ወንድሟም ቢሆን ልክ እንደዛው ማለት ነው መውሰድ የሚፈልገው። ግን እሷ ደግሞ መናገር ፈለገች። እንዴት እንደዚህ ያደርጓታል? አንዳንድ ጊዜ እነዛ ደግሞ እየወሰወሷት ናት እንጂ ሰላም ጥሩ ናት፣ ጥሩ ታስባለች። አሁን ለራሱ ያሳደገቻት ከቤት ስታስወጣት እንትን የምትላት ያቺ ሰላም ናት። ሄደን እንፈልግ ያለችው ሄዶ ሲያንቃት እኔን ትፈልገኛለች ልጅሽ። ያው ግን በፊት እኮ ነግሯታል። ከዛ ቀጥሎ ያለፈው ድራማ ግን አይታችሁት ከሆነ ተናግሯለን ልጅሽ አይደለችም ብሎ ማለት ነው። ግን እንትን ስለሌለው ስለጠረገችበት ከስልኩ ላይ ሊያገኘው አልቻለም ማለት ነው። ማስረጃ የለውም እና በሁሉ ነገር ይሳካላታል ያቺ ቃል። እነዚህ ደግሞ እውነቱን ለመናገር አልሳካላቸው አለ። ደግሞ አሁን እዚህ ጋር ደብዳቤ እሰጣለሁ ብላ ከቤት አባረረቻት። አሁን ደግሞ ቃል መጣይ በግራ ነው በቀኝ ነው እያለች መጣይ ማለት ነው። እናትና ልጅን ለማጣላት ያው ትመጣለች። ልጅሽ እየባለገች ነው፣ እንደዚህ አድርጋለች። ልትሰርቅም አግኝታ እናት ያባረረቻት። በዚህ ላይ ደግሞ ይሄ ሳያንስ ልጅሽ ትማግጣለች፣ አርግዛ ወይም ምናምን ይሆናል፣ ሂደሽ አስመርመሪያት ምናምን ብላ እናትና ልጅን አያያዘቻቸው።
አጅሪት ማለት ነው። ያው ትወጣለች ምስኪኗ። ያው ይቺ አቀጣጥራ ደስ ብሏታል። ሳይጠሩ ሰደቃ ፋቲሃ ይላል ያገሬ ሰው። እና አንዳንድ ሰው መጥፎ ሰው በጓደኛም በምንም ሆነ አያጋጥማችሁ፣ በእውነት አያጋጥማችሁ። እና አስቸጋሪ ነው። የሌላን ያልሆነ ሰው መመኘት በጣም ከባድ ነው። አንዳንድ ነገር የሚሰሩት ምንድነው አስተማሪ ነገር ነው። በሰው ልጅ የሚሆነውን ነገር ያለ ነው። አሁን በዘመናችን በዚህ የሚሆነውን ነገር በዚህ በኩል የሚያቀርቡት በእውነት ትክክል ናቸው። እና ራሳችሁ በጉልበት ወይም በምን መውሰድ የምትፈልጉበት ጊዜ ላይ ነው ያለነው። እና ያ ነገር ከሷ ጋር እኮ ተዋዷል፣ ያ ነገር እኮ ከዚህ ጋር ነው መኖር ደስ የሚለው የሚስማማው ማለት መተው የለም። አንድ ሰው ለአንዱ ልቡ መጥፎ ነው የሚያስበው። ስለዚህ አስቸጋሪ ነው። እና አሁን እች ቃል በቃ በምንም በኩል የማትፈነቅለው ድንጋይ የለም። ለማባረር በቃ ለማጣላት ብዙ ነገር ለማድረግ የማታረገው ነገር የላትም። ግን ያው አንዳንድ ጊዜ ሸረኛ ደግሞ እና መጥፎ ሰው ይሳካለታል። አንዳንድ ሰው እኮ ጥሩ ነገር ብታስብ አይሳካላትም ይሆናል ቶሎ። ግን ያው መጨረሻው ግን ያማረ ነው የሚሆነው። መጥፎ ነው የሚሆነው መጨረሻ። መጀመሪያ ላይ ብትበደሉ ብትገፉ መጨረሻው ያማረ ነው የሚሆነው። ግን የዚች ደግሞ የሁለቱ ጣፋንታ ይመስለኛል ወደ ክርችሌ ይመስለኛል ጣፋንታቸው። ያኛውንም ደግሞ አብሮ ተባባሪ የሆነውን እሱንም ደግሞ አሳግዶታል መሰለኝ። እናያለን ማለት ነው ቀጣይ ላይ። የዛን ቀን የዛ ሰው ይበለንና አሁን የቀን ነው ርር ድብን ያደረገኝ ማለት ነው ስራዋ ነገሯ ሁሉ። እና በጣም ነው የት እንዳነሳቻቸው ደግሞ አላወቁም። እሱ የመጣችው በሌላ ይቺ የመጣችው በሌላ። መናገር የፈለገችው ያቺ ሌላ ነው፣ ይሄ ይመጣል ብላ አላሰበችም መስኪን። ይቺ ደግሞ ከነፎቶ ምናምኗ መጣች ማለት ነው። ትገርማለች ግን በእውነት ሰውና አጠልታ ደስ እንደሚላት አላውቅም። ያው ግን አባረረቻት ከቤት ማለት ነው። እናቷ ያሳደገቻትን ማስወጣቻት። አጅሬው እዚህ ጋር ደግሞ አሳገደው ማለት ነው። ይሄኛው አውቆ እንደመጓራት ብሎ ማለት ነው ያሳግደዋል። እንግዲህ ለሚቀጥለው ቀጣይ እናያለን ማለት ነው። ግን ለማንኛውም በየኮሜንቱ ላይ ምንድን ነው የምንለው? ሰላም ልጇን ትወቅ የሚል ነው። ኢንሻአላህ ቀጣይ ታውቂ ይሆናል ብታውቅ ቢገናኙ ደስ ይላል። እነዚህ ምቀኛዎቹ ሸረኛዎቹ ደግሞ ወደ ኋላ ቢቀሩ ቅጥል ድብን ርር ቢሉ ደስ ይለናል። ጥሩዎቹ ደግሞ እንዲደሰቱ ማለት ነው። እናትና ልጅም ተገናኝተው እናትና ልጅ የተጠፋፋ ቢገናኙ ደስ ይለናል። ቀጣይ እስኪ እናያለን ማለት ነው እንዲገናኙ። እናችም ታሳዝናለች ያሳደገቻት ማለት ነው። በእውነት ይቺ ደግሞ ቤተሰብ የላትም። ያችኛዋም ጓደኛዋም ደግሞ አቀባታለች። ግን ያችንም እየደለለች ነው። ግን እርግጠኛ ነኝ የሆነ ቦታ ያስወግዷታል ማለት ነው። ያስወግዷታል ተመሳጥሮ ማለት ነው። ከሰላም ወንድም ጋር ይመስለኛል። እና ያላችሁን አስተያየት እንግዲህ ኮሜንት ላይ ሰላም ልጇን ትወቅ፣ ሰላም ልጇን ትወቅ የሚል ኮሜንት ሁላችሁም አስቀምጡ። እና እቺ ርርድብን ትበል። ኢንሻአላህ ያገኟት ደግሞ ከቤቱ ስለወጣች የምትመለስ ይመስለናል። ግን ያ የሰላም ወንድም ፈልጋትና ያዛት ብሎታል እንዳያገኛት ብቻ እንጂ ቀጣይ ለማጓጓት የምጠብቀው እንዳያገኛት ማለት ነው ያ የላከባት።
ይመስለኛል። እስኪ እናየዋለን ማለት ነው። ቀጣይ እች ምቀኛ ምላሳም የሆነች አርፋ እንድትቀመጥ ያው ሌላ ጉድጓድ ትመሳለች። እርግጠኛ ነኝ ሌላ ትመሳለች። የማትቆፍረው ጉድጓድ የላትም ማለት ነው። እኔች አሳዘነች። ባዳ ነውና ውጭ ከቤት አለቻት። እንደዚህ አይነት ልጅ አላሳደግኩም፣ እንደ አይነት ባለጌ ልጅ አላሳደግኩም፣ አሳፈርሽኝ ውጭ አለች። ግን በኋላ ትጸጸታለች። ተጸጽታ ለመፈለግ ትወጣለች። ግን ልጅ ቢያጠፋ ምንም ቢያጠፋ ከቤት ማስወጣት አልነበረባትም። እዚህ ጋር ስህተት ነው። እዛው ተቆጥታ ወይም መታ መምከር ነበረባት። አንድ ሰው ውጡ አይባልም። አንድ ሰው ከወጣ ላይ